በአሜሪካና ኢራን መካከል ተደርሶ የነበረው የተኩስ አቁም ስምምነት መጀመሪያ ለ15 ቀን ነበር። 15 ቀኑ ሲጠናቀቅ ከኢራን ጋር አሁንም በድርድር መስማማት አልቻሉም። ስለዚህ ጦርነቱን በስምምነት መራዘም የተኩስ አቁም ስምምነቱን ጊዜ በስምምነት መራዘም ስላልተቻለ አሜሪካ በተናጠል ጦርነቱን የተኩስ አቁም ስምምነት መራዘሟ የሚታወስ ነው። አሁን እሱ አንድ ሳምንት አልቆ አንድ ሳምንት ብቻ ነው የሚቀረውና ስለዚህ አሁንም ወደ ድርድር መጥቶ ተስማምቶ ወይ ተጨማሪ ጊዜያትን ተጨማሪ የተኩስ አቁም ስምምነትን ካልተፈራረሙና ወይ ወደ ጠቅላላ ሰላም ማምጣት ካልቻሉ ጦርነቶቹ አሁንም የመፈንዳት እድላቸው ሰፊ ነው ማለት ነው። ይሄንን የሚያሳየው ደግሞ ዛሬ ሁለት ነገሮች ታይቷል። እነሱ ምንድናቸው? አንደኛ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሜሪካ መከላከያ ሚኒስቴር የመካከለኛ ምስራቅ እዙ ኢራን ላይ ተጨማሪ ጦርነት ለመክፈት አማራጮችን እንዲያቀርብለት ትዕዛዝ ሰጥቷል ማለት ነው። ያ ማለት ምን አይነት ጦርነት ብናካሄድ ወር ደግሞ ምን አይነት የትኞቹን ኢላማዎች ብንመታቸው ነው የኢራንን መንግስት በአንዴ ማዳከም የምንችለው የሚል በዛ ላይ ጥልቅ ትንታኔ አጥንቶ የጦርነት አማራጭ እንዲያቀርቡለት የአሜሪካ መከላከያ ሚኒስቴር የመካከለኛ ምስራቅ እዙን ጠይቋል ማለት ነው። ስለዚህ የመካከለኛ ምስራቅ እዙ ደግሞ እንዳሉ የእስራኤል ሎቢስቶች ናቸውና በእስራኤል ፍላጎቶች የሚመሩ ናቸው እንጂ በአሜሪካ ፍላጎት የሚመሩ ስላልሆኑ አሁን እነዚህ ሰዎች እንደ አማራጭ ሊያቀርቡለት የሚችሉት ለአሜሪካ የሚያዋጣትን ሳይሆን ለእስራኤል የሚመቸውና የሚበጀውን ነው ለዶናልድ ትራምፕ ሊያቀርቡት የሚችሉበት ተብሎ ይታሰባልና ስለዚህ ለእስራኤል የሚመችና የሚሆንላት ደግሞ ብዙ ጊዜ ጠንከር ያሉ እርምጃዎችን መውሰድና አሜሪካን ወደ ባሰ ቀውስ ወደ ማትወጣበት ችግር የማክተት ነገር ስለሆነ ነገሮቹ አሁንም የሰላም አማራጩ እየሰራ ያለ አይመስልም። ከዚህ ሁለተኛ ጉዳይ የሚታየው ደግሞ የእስራኤል መንግስት ዛሬ ከጠዋት ጀምሮ በሊባኖስ 3 ግዛቶች ውስጥ ድብደባ እየፈጸመ ነው የዋለውና ይሄም እንደ ተኩስ አቁም ስምምነት የሚጥስና ትዝ ብላችሁ ከሆነ የመጀመሪያ ቀን የአሜሪካና ኢራን የተኩስ አቁም ስምምነት ውስጥ ሲገቡ ሊባኖስ አልተካተተችም ነበር። በተለይ የእስራኤል ተኩስ አቁሙ ላይ ሊባኖስ መካተት የለባትም፣ ከኢራን ጋር ብቻ ነው መሆን ያለበት፣ ሊባኖስን መደብደብ እንቀጥላለን የሚል አዝማሚያ ስታሳይ ነበር። በኋላ ላይ ኢራን ግን ከሊባኖስ ላይ የሚደበድቡት ከሆነ እኔም እስራኤልን መደብደብ ቀጥላለሁ፣ ስለዚህ የተኩስ አቁም ስምምነቱ መካከለኛ ምስራቅ ላይ እንዳለ ሰላም የሚያመጣ መሆን አለበት እንጂ አንድና ሁለት ሀገር ብቻ ሰላም አውርዶ ሌሎቹን መደብደብ አግባብ አይደለም የሚል ኢራን ጠንካራ አቋም ስለያዘች ነው የተኩስ አቁም ስምምነቱ ሊባኖስንም ያካተተው። አሁን እሱን ጥሳ ነው እስራኤል ዛሬና ትላንት ጠዋት ሊባኖስን መደብደብ የጀመረችው ማለት ነው። ስለዚህ ይሄም የተኩስ አቁም ስምምነት የሚጥስ ነው። ሁለተኛ ደግሞ የአሜሪካ ፕሬዝዳንትም የአሜሪካ መከላከያ ሚኒስቴር የመካከለኛ ምስራቅ እዙ ሌላ ለሚቀጥለው እርምጃ አማራጮችን አጥንቶ እንዳቀርብላቸው መጠየቃቸው ነገሮቹ አሁንም በድርድር ከማለቅ ወደ ጦርነት የመግባት ፍላጎት እንዳለ ነው የሚያሳየው። ሌላችሁ ፈልገ